አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ አሞ ረህመት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው ሰላም ነኝ አልሐምዱሊላህ። እናንተሳ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እና እንዴት ናችሁ? ሰላም ናችሁ ወይ? ያለው ሰላም ነኝ አልሐምዱሊላህ። ሰብስክራይብ እያረጋችሁ ቤተሰብ የሆናችሁ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እየሆናችሁ ሰብስክራይብ እያረጋችሁ የደውል ምልክቷን እያጠቆራችሁ አበረታቱ ማለት ነው። ለዩቱብ አዲስ ነኝ። ዛሬ በመዳን ቤት እንደዚህ ቅጠል እያጠብኩ ነው። አብረን እንጠብ ማለት ነው። የአበሻ ጉልበት አይጠገብ አይደለም። አሁን ይኸው እዚህ ጋር እንደዚህ እንደምታዩኝ ማለት ነው። ቅጠል በእኛ ሀገር ይሄ አሁን ብሳና ቅጠል ነው። ምንድነው የሚባለው? የብሳና እኛ ሀገር አሁን ገጠሪዎቹ ማለት ነው። በገጠር ላይ እያደግን ልጅ እናውቀዋለን። የብሳና ቅጠል እየቀጠፍን እንጀራ ስንጋግር መሶብ ላይ ነበረ ከታች የምንጎዘጉዘው ማለት ነው ለእንጀራው። አሁን ግን እዚህ እንደዚህ እያጠብን እኛ ሀገር ሰው ሰራሽ ሳይሆን ተፈጥሮ ነው። እዚህ ሀገር ደግሞ ሰው ሰራሽ ሆነ የሚበዛውና ቤተሰቦቼ አበረታቱኝ። እንግዲህ ሰብስክራይብ እያረጋችሁ ለዩቱብም አዲስ ነኝ እስኪ አበረታቱኝ እና እንደዚህ አድርገን እያጠብን ነው ማለት ነው። ሴትዬ ምን አረኳን መሰላችሁ ውዶችዬ? እኔ ያረኩት ለእናንተ ስለምን ይቅር ብዬ ዛሬ ብቅ ብዬላችኋለሁ። ይህንን ላይ የሆነ በካክ አለና ገዛዝ ምናምን የምንወለውልበት በዛ እንወልውለው አለችኝ። ካላስ ኢንሻአላህ ነገ ወለውለዋለሁ አልኳት። እኔ እሷ እንድትተኛልኝ ነው። እሷ ተኝት ስትልልኝ እኔ ታዲያ ይኸውላችሁ እነሱ ለኛ ጉልበሰስ እንደማይሰስቱ እኛ ደግሞ እንደዚህ አረኩና እኔ ሰራኋት ማለት ነው። እንደዚህ እንዲበላሽ ይሆን አይበላሽ ይሆን እያልኩ እየፈራሁ ነው ያጠብኩት። ተተበላሽ የሚበላሽ አልኩና እሷ ትተኛልኝ ነገ አጥቧለሁ ትላት እሺ አለችኝ። ከዛ እኔ በማግስቱ ይኸውላችሁ እንደዚህ አድርጌ ሽንት ቤት ዶልኩና እጥብ አረኩት። ከዛ እንደዚህ አድርጌ እጥብ አረኩና ማለት ነው ምን አንተን ታጥቦ አይቀራልኩና ደግሞ ሌላውንም አሳያችኋለሁ ማለት ነው። ይሄን ልጨርስና አንተን እንግዲህ አጥቤ ይለይለት ተተበላሸም እንግዲህ ክፋይም ታለችኝ እከፍላለሁ አልኩና በደንብ አድርጌ እጥብ ነው። እኔ ምን አባቱ አሁን እሱን ይሄን ኩላ ቅጠል አንዳንዱን ወልውዬ ዘልቀዋለሁ። እድሜ ለውሃ አልኩና እንደዚህ አድርጌ እጥብ ይበላሻል እያልኩኝ 10 በእጄ ዳብሰዋለሁኝ። እንዲህ ይበላሽ ይሆን እያልኩኝ ደግነቱ እሱ የሚበላሽ አይደለም። ይሄ ሰው ሰራሽ ስለሆነ ምንም የሚሆን ነገር የለም። ደግነቱ አልተበላሸብኝም አልሐምዱሊላህ። ይሄው እንደዛ አድርጌ እጥብ አረኩት ማለት ነው። ቤተሰቦቼ ሼር እያረጋችሁ ደግሞ አበረታቱኝ። እኛ የመዳም ቅመሞች እርስ በርሳችን እንበረታታና አዲሶቹን እናሳድግ ማለት ነው። አንዳንዶቹ መዳሞች ቁጭ ስትሉባቸው አይወዱም። ስራችንን ጨረስን ብላችሁ አረፍ ስትሉ ደግሞ የማይሰራውን ይጠሩና ያሰሩናል ማለት ነው። እኔ አሁን አረፍ ትል ይሄንን እንወልውለው አለችኝ እኮ እሷ ደግሞ አታግዘኝም። ዝም ብላ ላፏ ነው እንጂ እንወልውለው የምትለኝ ምንም አታግዘኝም። እሺ ነገ ወለውለዋለሁ አልኩና እኔ ታዲያ ሰራሁላት። እሷም ለኔ ጉልበት እንደዚህ እንደሰሰተኝ ከዛ ደግሞ ይችን አመጣሁና እዚህ ታጸደሁ አይቀራልኩና ይችንም አመጣሁና ርሽርሽ አረኳት። ሰውዬው የተነሳብኝ ጊዜ ማለት ነው። ሽንት ቤታችን ትንሽ ነበረችና እንዳያየኝ ተቀርጽ እንዳያየኝ ዝግት አረኩበት በሩን እና እንደዚህ እያረኩኝ ነው እንደምታዩኝ እጥብ አረኩት ማለት ነው። ሁለቱንም እንግዲህ ስትነሳ ታየዋለይ ምንም አትልም። ብትነሳ እንደዚህ ከሆነ ታየችው አጥቤው ነው ካልኳት ምንም አትለው። ያው ለጊዜው ልጠበው ለማለት እኔ ለራሴ ትንሽ ከብዶኝ ነው እንጂ እንደዚህ ትሆንላት በላይ ምንም አትልም። እና እንደዛ ነው እላችኋለሁ በናቶች ጀማ ሁላችሁም ላይክ እያረጋችሁኝ ሼር እያረጋችሁ አበረታቱኝ። እስኪ አንድ ሺህ እንኳን ልግባ እስኪ አበረታቱኝ። ገና ለአንድ ሺህም እኮ ገና ዳዴ ላይ ነን።
አጠነካከሩ ደግሞ ማለት ነው። በሀገራችን ይሄ ቅጠል እንደዚህ ሰፋፊ የሆነው ከብሳና ቅጠል ሌላ ምንድን ነው ስሙ? እስቲ ስሙን በኮሜንት አስቀምጡኝ። እንደዚህ አይነት ቅርጽ ያለው ቅጠል ምንድን ነው ስሙ በሀገራችን? መቼም እንሰት ነው እንዳትሉኝ። ይሄሳ የዝህን አላውቅም። በሀገራችንም ለራሱ አለ። የሙዝ ቅጠል ነው ወላ ኮባ ነው? ምድሬን ስሙንም አላውቅም። ዞር እንደዚህ አይነት ቅርጽ ያለው ቅጠል አለ። በኮሜንት አሳውቆኝ ማለት ነው። ኢንሻአላህ ተከታተሉት እስከ መጨረሻው።